ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ላይክ በማድረግ ቪዲዮውን ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። ከወዲሁ ለምታደርጉልን ሰብስክራይብ፣ ላይክ፣ ኮመንት እጅግ በጣም አመሰግናለሁ። እንግዲህ ወደ ዛሬው ሀሳባችን ስንገባ እንግዲህ ዛሬ ሩታ የትላንትናውን በቀሏን ቀጥለዋለች ማለት ነው። እጅግ በጣም ደስተኛ ትመስል ነበር ስትታይ ዛሬ። ምክንያቱም አብርሃምን የግሏ አድርጋ እንደፈለገች እየዘወረችው ስለሆነ ማለት ነው። እንግዲህ ዛሬም እጅግ በጣም ደስተኛ ናት። በአዲስ ሀሳብ በአዲስ በቀል መታለች ማለት ነው። እንግዲህ ያው ይሄንን ነገር ያው ሁላችንም የምንጠብቀው ነገር ነው። ምክንያቱም ዋናው ሀሳቧ አብርሃምን የእሷ ብቻ ለማድረግ ስለሆነ በዙሪያው ያለውን ነገር ማጽዳቷ ማጥራቷ የማይቀር ነገር ነው። ሁላችንም የጠበቅነው ነገር ነው። ነገር ግን አብርሃምን ከሁሉም ከለየች በኋላ እውነት የግሏ ለማድረግ ፈልጋ ነው? እውነት አብረው ለመኖር አስባ ነው? ወይንስ ብቻውን ልታስቀረው ፈልጋ ነው የሚለው ነገር እንግዲህ አጠያያቂ ጉዳይ ነው የሚሆነው ማለት ነው። ለማንኛውም ዛሬም እንግዲህ ሩታ የመጣችው ለምንድን ነው? አብርሃምን ከሄርሜላ ጋር ያላቸውን ግንኙነት እስከ መጨረሻው ድረስ እንዲያቆም ለመንገር ነው ማለት ነው። አብርሃምንም ሄርሜላንም ቀጥራቸዋለች ሁለቱንም። እንግዲህ አብርሃም መጥቷል። አብርሃምን እንግዲህ ምን ማድረግ እንዳለበት ሄርሜላን ምን ማለት እንዳለበት እየነገረችው ነበር ማለት ነው። እንግዲህ ሩታ ምንድን ነው ያለችው አብርሃምን? ከዚህ በኋላ በህይወቴ ውስጥ አልፈልግሽም፣ ከህይወቴ እንድትወጪልኝ እፈልጋለሁ። እስከዛሬ ድረስ ትዳሬን የረበሽው ይበቃል። እስከዛሬ የሚሆንኩት ሩታን የምረሳት መስሎኝ ነው እንጂ ሩታን መርሳት ስላልቻልኩ ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም ብለህ ትነግራታለህ፣ ከህይወታችን ታስወጣታለህ ብላ ትዕዛዝን ሰጥተዋለች ማለት ነው አብርሃምን። እንግዲህ ይሄ በጣም የሚከብድ ነገር ነው። ምክንያቱም አብርሃም ሄርሜላን ይወዳታል። ስለዚህ የሚወዱትን ሰው ደግሞ በዚህ ልክ እንደዚህ አይነት ንግግርን ተናግሮ መለየት በጣም ነው የሚከብደው። በዛ ላይ ደግሞ ድንገት ሲሆን በጣም አስቸጋሪ ነው ማለት ነው። ነገር ግን ሩታ ያው ጨከን ብላበታለች ትንሽ አብርሃም ላይ። በቃ ታደርገዋለህ ብለዋለች ማለት ነው። እንግዲህ ይሄ ለአብርሃም በጣም ከባድ ነገር ነው የሚሆነው። በቃ አጣብቂኝ ውስጥ ነው የገባው። ነገር ግን ደግሞ ይሄን ነገር ካላደረገ ደግሞ የሚጠብቀው ዛቻና ማስፈራሪያ አለ ማለት ነው። ነገር ግን አንድ ግራ የገባኝ ነገር አብርሃም ይሄንን ነገር ካልፈለገ ሩታ እያስፈራራችው መቀጠልን ከሆነ የመረጠው ይሁን። ነገር ግን ሩታ የምታደርገውን ነገር የሚቃወም ከሆነ ለምንድን ነው ወደ ህግ የማይሄደው? ህግ እኮ ሁሉንም ነገር መፍታት ይችላል አይደል? በቃ የማይፈልግ ከሆነ ወደ ህግ መሄድ አለበት። ወይንስ ሩታ እያደረገች ያለችው ነገር ተመችቶታል? እሱም ሲያስመስል ነው እንበል፣ ሲያስመስል ነው ብለን እንመን፣ ወይስ ምንድን ነው እየተፈጠረ ያለው ነገር አልገባኝም። ምክንያቱም እሱም አይፈልግ ከሆነ ማንም ሊያስገድደው አይችልም። የፈለገ መረጃ ብትይዝበት፣ የፈለገ ቪዲዮና ፎቶ ብትይዝ፣ የማይፈልግ ከሆነ ወደ ህግ ቦታ ሄዶ ሁሉንም ነገር መፍታት ይችላል። ግን ምናልባት ሩታ የምታደርገው ነገር ወይ ተመችቶታል፣ አሊያም ደግሞ እያስመሰለ ነው። በቃ ከሄርሜላ ጋር ለመለያየት የሄደበት መንገድ ሊሆን ይችላል። ራሱ እንግዲህ አናውቅም። ለማንኛውም ግን ሩታ እንግዲህ የዛሬውን ሀሳቧን ነግረዋለች። ማድረግ ያለበትን ትዕዛዝም አስተላልፋለታለች ማለት ነው። እንግዲህ ከቆይታዎች በኋላ ሄርሜላ መታለች ማለት ነው። ያው ሄርሜላም የመጣችበትን ምክንያት ጠይቃለች፣ ለምን እንደተጠራች ጠይቃለች ማለት ነው። እንግዲህ አብርሃም በቃ ከዚህ በኋላ እኔና አንቺ አብረን መኖር አንችልም፣ አንገናኝም ከዚህ በኋላ፣ አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ኖራለሁ ሲል መርዷን አርድቷታል ማለት ነው። ያው ይሄ ነገር ለሄርሜላ በጣም ከባድ ነው። ምክንያቱም እስከዛሬ ድረስ የተፈጠሩትን ነገሮች አይታ እንኳን ያው አብርሃም ሩታ ቤት ማደሩን እንኳን ሰምታ ታማ ነበረ። አሁን ደግሞ ጭራሽ እንለያይ የሚል ነገርን ስትሰማ ምን ልትሆን ትችላለች የሚለው ነገር በጣም አስጊ ነው። ለማንኛውም ግን ራሷ ላይ መጥፎ ውሳኔን እንዳትወስን ያስፈራል ይሄ ነገር። ለማንኛውም አብርሃም የተባለውን ትዕዛዝ ፈጽሟል። እንግዲህ ያው በቃ ነግሯታል። ከዚህ በኋላ እኔና አንቺ አብረን አንሆንም ብሏታል። ለምን ስትልም ጠይቃለች ሄርሜላ። እኔ እኮ በጣም ነው የምወድህ፣ ለምንድን ነው እስከዛሬ ድረስ ተስፋ የሰጠኸኝ? ሌላው ቀርቶ በቃ ማትፈልገኝ ከሆነ ከህይወት ልውጣ ስል አንተ ነህ ያቆየኸኝ እያለች ስትናገረው ነበር ማለት ነው። አብርሃምም እንግዲህ ተገዶ እንደሆነ ሲነግራት ነበር። በእርግጥ አብርሃምም በቃ ተገድጄ ነው ማድረግ ስላለብኝ ነው ይሄን ያደረኩት እያለ ነበር። ያው እንግዲህ ተገዶ መሆኑን ስታቅ ሄርሜላ የምትጠብቀው ከሆነ እስከ መጨረሻው ድረስ ነገሮች እስከሚፈቱ ወደፊት የምናየው ነው የሚሆነው። ነገር ግን ሄርሜላም በተፈጠረው ነገር ተስፋ የቆረጠች ይመስላል። እንግዲህ በጣም ስታለቅስ ነበረ። እንግዲህ ይሄ ሁሉ ነገር ያው
ለሩታ በጣም አስደሳች ነገርን የፈጠረላት። ምክንያቱም ስትስቅ ነበረ፣ ስታሾፍባቸው ነበር በሚነጋገሯቸው ንግግሮች በሙሉ። እንደውም ሄርሜላን ምንድነው ስትላት የነበረው በቃ ብዙ አታልቅሺ ሶፍት ስለሌለ ምናምን እያለችው ሙድ ስትይዝባት ነበር ማለት ነው። ነገር ግን እኔ ግራ የገባኝ ሩታ እንደዚህ አይነት ጸባይ ይኖራታል ብላችሁ አስባችሁ ታውቃላችሁ? እስኪ ሀሳባችሁን ኮመንት ላይ አስፍሩልኝ። እኔ በፍጹም አስቤው ስለማላቅ ግራ የሚያጋባ ነገር ነው የሆነብኝ የሩታ ጸባይ። እኔ እንጃ ከዚህ በፊት እንደዚህ አይነት ጸባይ ይኖራታል ብዬ አስቤ አላውቅም። ለካ አንዳንድ ሰው የሆነ የተደበቀ ጸባይ ያለው የማይታወቅ ጸባይ ያለው የሚባለው ልክ እንደዚህ ሊሆን ይችላል። እኔ ሩታን በዚህ ልክ ጠብቂያት ስለማላቅ በጣም ግራ ነው የገባኝ ጸባዩን ሳይ ማለት ነው። ለማንኛውም ግን ያው እንግዲህ ከራሷ ስሜት አይበልጥም። የራሷን ስሜት ለመጠበቅ የራሷን ደስታ ለመፍጠር ያደረገችው ነገር ነው። በቃ እንደዛ ብለን ብናልፈው ነው የሚሻለው። ለማንኛውም ግን ለሩታ በጣም ደስታን የፈጠረላት ነገር ነው። ያው አላማዋም አብርሃምንና ሄርሜላን መነጣጠል ነው ማለት ነው። እኔ ግን አሁንም ይሄ ነገር ሌላ ሴራን እያሴረች ነው የሚመስለኝ ሩታ። እሱም ምንድን ነው በቃ አብርሃምን አንድ ጊዜ ተበቅየው ከህይወቱ ልውጣ ብላ እያሰበች ስለሆነ የሚመስለኝ ሰሞኑን በምታረጋቸው ነገሮች አሁንም ከሄርሜላ ጋር ነጣጥለው በቃ ከቤት ውጣ ብላ ልታባረረው ነው የሚመስለኝ፣ ብቻውን ለማስቀረት ማለት ነው እንጂ እውነት ከዚህ ሁሉ በቀል በኋላ መቼም አብርሃም በፍቅር ከኔ ጋር ይኖራል ብላ አታስብም ሩታ። አብርሃምም ደግሞ ከዚህ በኋላ ከሩታ ጋር በፍቅር የሚኖርበት ምንም ምክንያት የለውም። ምክንያቱም አይደለም ይሄን ሁሉ በቀል እየተበቀለችው ፎቶ ይዛ እያስፈራራችው ይቅርና በፊት እኮ ከቤት ውጣ ብላ ስላባረረችው ብቻ ራሱ ደግሜ ከእሷ ጋር አልኖርም ሲል ነበር አይደለም። አሁን ደግሞ ይሄን ሁሉ ጉድ እያደረገችው መቼም ከዚህ በኋላ እሷ ጋር በፍቅር ይኖራል ማለት አይቻልም። ሩታም ደግሞ ከዚህ በኋላ አብርሃም ከኔ ጋር በፍቅር ይኖራል ብላ የምታስብ አይመስለኝም። ስለዚህ በደንብ ተበቅየው ከህይወቴ ላስወጣው ብላ ያሰበች ነው የሚመስለኝ። ስለዚህ አሁን ምንድነው ያደረገችው? መጀመሪያ ፎቶውን የያዘችበት እንደፈለገች ቤት ውስጥ ትላንትና እንደፈለጉ ከዳኒ ጋር ሲያሰቃዩት ነበር። ዛሬ ደግሞ ሄርሜላን ከህይወቷ እንዲያስወጣት አደረገችው። ስለዚህ ቀጣይ ምንድነው የሚፈጠረው? በቃ በዙሪያው ያሉ ሰዎችን በሙሉ የምትፈልገውን ትዕዛዝ እያዘዘችው በዙሪያው ያሉ ሰዎችን ከሱ ታርቅና ብቻውን አስቀርታ ከቤት ታስወጣዋለች። በቃ ይሄንን እያሰበች ያለች ይመስለኛል። ምክንያቱም እንደዚህ አይነት ሴራ ደግሞ እንድታሴር ዳኒ ከጎኗ አለ። ስለዚህ ማሰቡ አይቀርም። ዳኒ ያለበት ነገር ሰላም የለበትም ብዙ ጊዜ ማለት ነው። ለማንኛውም ግን እንግዲህ ሄርሜላ ከዚህ በኋላ በቃ ባስቀመጥከኝ ቦታ አታገኘኝም፣ መልካም ህይወት እመኝልሃለሁ ብላ እንግዲህ ጥላው ሂዳለች። እውነት አሁን አብርሃም ወደፊት ሩታ ጋር ያለው ነገር ባይሰምርና ወደ ሄርሜላ ቢሄድ ሄርሜላ ልትቀበለው ትችላለች የሚለውም ነገር ጥያቄ ነው የሚፈጥረው ማለት ነው። ለማንኛውም እንግዲህ ሁሉንም ህይወታቸው እንዲስተካከል ፈጣሪ ይርዳቸው። ነገር ግን ብዙ ጊዜ የሚያደርጉት ነገር የሆነ ትውልድ የሚቀርጽ ነገርም አይደለም። እንደምንም ብለው ደህና ነገር ቢያስቡ ህይወታቸውን ራሳቸውን ቢያስተካክሉት መልካም ነው። በጣም ሴራ የበዛበት ህይወት ሆኗል ህይወታቸው። ለማንኛውም ግን እነቡዜም የሚሉትን ነገር እንግዲህ እንጠብቃለን። እንግዲህ እነቡዜ አብርሃም በሩታ ማስፈራሪያ የደረሰበት እስከ መቼ ድረስ እንዲኖር እንደሚፈቅዱ አናውቅም። የሚፈቅዱም አይመስለኝም። ምክንያቱም ምንም ቢሆን በቃ ወንድማቸው ነው፣ ቤተሰባቸው ነው እና ሩታ እንደዚህ ስታደርግ ዝም ብለው ያያሉ ብዬ አላምንም። ነገር ግን ያው ሩታ አብርሃምን እንደዚህ እያሸማቀቀች ባለችበት ሰዓት የአብርሃም ቤተሰቦች ለሩታ ጥሩ ነገር ይኖራቸዋል ብሎ ማሰብም አይቻልም። በጣም ከባድ ነው። ለማንኛውም ግን ያው ቀጣይ የሚፈጠረውን ነገር ደግሞ በሂደት የምናየው ነው የሚሆነው። ለማንኛውም ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ላይክ፣ ሼር በማድረግ አበረታቱን። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። መልካም ጊዜ ይሁንላችሁ።